አሁን አራስ ስልኩን አነሳና ሌላ የሰጠችውን ቁጥር ምልክት አደረገበት። አራስ ነኝ። ለኢላ ፈገግ አለች ስልኳን እያየች። አባትና ለኢላ እያወሩ ነው እየወጡ ከሆስፒታሉ። ምን አለሽ አላት የለኢላ አባት። ምንም አላለኝም፣ እዚህ መወለዴን አንተ ነግረኸው ነበር፣ እሱን ጠየቀኝ አለች ለኢላ። አሁን አራስ ከሄዱ በኋላ ነርሷን እቃውን ከተቀበለ በኋላ የወሊድ ክፍል የትኛው ነው አላት። ምን ያደርግልሃል አለችው። አይ አንድ ጓደኛዬ እዚህ ነው የተወለደው እና ለማጣራት ፈልጌ ነው። አንተ ደግሞ አሁን ስለ ራስህ አስብ፣ ስለ ሰው ነው እንደምታስበው። ልጄ በጣም ትልቅ ጉዳት ነው እኮ የደረሰብህ አለችው። ሰላም ጤና ስጥልኝ፣ እንደምን ከረማችሁ የዚህ ቻናል ተከታታዮች። በዚህ ሰዓት ድራማ ይለቀቅላችኋል። ዛሬ ደግሞ አራስ ክፍል 8ን ይዘንላችሁ መጥተናል። በድራማው እንደምትደሰቱ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። እንቀጥላለን። አሁን ዴኒዝ እና ባሪሽ እየሮጡ ወደ ክፍሉ ገቡ። ወንድሜ አለ ባሪሽ። ዴኒዝም ይሄ አፈር ይብላ፣ ይሄ ቲዮማን ነው አይደል እንደዚህ እያደረገብህ አለችው። እንዴ መጀመሪያ ተረጋጉ፣ ሰላም በሉኝ እንጂ እንኳን አተረፈህም በሉኝ። ለምንድን ነው እናንተ ራሳችሁን እየወነጀላችሁ ያላችሁት? ባሪሽ በፍጹም በአንተ ምክንያት አይደለም። ባሪሽ ምክንያቱም እያለቀሰ ስለነበር በእኔ ምክንያት ነው ወንድሜ አደጋ የደረሰብህ። ዴኒዝም እንደገና ደግሞ እሱ ነው ራሱ ቲዮማን ትላለች። ባሪሽ አራስ ግን ሊያረጋጋቸው እየሞከረ ነው። በእኔ ምክንያት ምናምን የምትለው ነገር የለም። ዴኒዝም ደግሞ ዝም በይ፣ እኔን የወጋኝ ቲዮማን አይደለም፣ ገባሽ? ቲዮማን አይደለም አልኩሽ አላት። ማን ነው ታዲያ አለች። ኩታይ ነው የወጋኝ። አላመንኩም፣ አላምንምም፣ ይሄ ውሸት ነው አለች ዴኒዝ ማለት ነው። ነገርኩሽ፣ በቃ ማመን ካለብሽ እመኝ ዴኒዝ፣ ያልኩሽን እመኝ። እኔን የወጋኝ ቲዮማን አይደለም። አሁን ደርሰህ እንዴት ልትከላከልለት ቻልክ? ያንን የማይረባ ክፉ ልጅ በጣም ነው የሚጠላ። ለምን እንደሚጠላ ራሱ እኔ ላውቅ አልቻልኩም አለች። አሁን እነ ቲዮማን ቤት ትልቅ የቲዮማን ጓደኞች ተሰብስበው ትልቅ ግብዣ ድግስ ነገር ነው፣ እየተዝናኑ ነው። ሴቶቹም አሉ ወንዶችም አሉ። እናንተ ግን ምን አይነት ቀልድ ነው የቀለዳችሁት? ይላሉ ሴቶቹ። ምንም ቀልድ የለውም፣ ደስ የሚልና በጣም ጣፋጭ ነበር ይላል ቲዮማን እየሳቀ። በዚህ መሀል ኩታይ መጣ። ኩታይ ሲመጣ ኦ ገዳዩ መጣ አለ ቲዮማን ከመቀመጫው ተነስቶ። ወይ ጉድ! ራሱ በቃ ወንጀል ሰርቶ ኩታይ ላይ ያሳቦ ደግሞ በሴቶቹ መካከል ሲያሳጣው ገዳይ መጣ። ዋው ገዳይ መጣ ይውላችሁ እያለ መጮህ ጀመረ። ከዛ ሴቶቹ ተነሱና ኩታይ እንዴት ነህ? እንኳን አተረፈ፣ አሁን ከስር ተፈተሃል ማለት ሪፖርት አልተደረገበትም እና እንዴት እንደዚህ አደረግ አሉና እያቀፉት ሴቶቹ በትምህርት ቤት አብረውት ያሉት የነ ቲዮማን ጓደኞች ማለት ነው። አዎ ስህተት ነው የተፈጠረው፣ በስህተት ነው አለ። በዚህ መሀል ቲዮማን ሊቀጥል ነበር። ምንድን ነው እያልክ ያልኸው? እናትየው የኩታይ እናት እየሮጡ መጥተው የኔ ልጅ ብለው ሲያቅፉት ገዳይ ነው ገዳይ አመለጠ እያለ ቲዮማን አሁንም መደፋቱን ቀጠለ። በዚህ መሀል አባትየው ከውጭ ሲመጣ ቲዮማን አየና ትንሽ ሸምቀቅ እንደማለት ብሎ ቁጭ አለ። ሌላም አጠገበቸው ቁጭ አለች። ቲዮማንን በትዝብት ነው የምታየው። የተጠራጠረችው ነገር ያለ ይመስላል እና ደግሞ ኩታይ እንደወጋው ነው የምታውቀው። ከዛ ቁጭ አለች። አባትየው ደግሞ ወደ ውስጥ ገባ። ልክ እየገባ ያለ ወይዘሮ ኡማይ ከሳሎኑ ወደ ምግብ ቤት ውስጥ አልፋያት። ስለዚህ ዝም ብሏት ወደ ላይ ወጣና ከሚስቱ ጋር ለማውራት ወደ ፎቁ ላይ ወጣ እና ያ ልጅ ምንም አልወነጀለንም እያልክ ነው? ደግሞ በዚህ ላይ የምንም የሚፈልገው ነገር የለም፣ ገንዘብም አይፈልግም አለች። አዎ በቃ ምንም አይፈልግም፣ ነገርኩሽ አይደል እንዴ ሼምናም፣ በቃ ልጁ ምንም አላመለከተም፣ አልከሰሰም፣ ስለዚህ ሁሉም ነገር ሰላም ነው አላት። እና አሁን አንቺ የኩታይን ቤተሰቦች ጥሪና አመስግኛቸው ሲላት፣ አይ አያስፈልግም፣ በእነዚህ ትንሽ ሰዎች ፊት ራሳችን መጣል አይገባንም። እኔ የሚገባቸውን አድርጋለሁ። 2 ወር አቫንስ እሰጣቸዋለሁ ገንዘብ። ስለዚህ ምንም ነገር እነሱን መጥራት አያስፈልግም አለች። ኩታይና አሁን ደግሞ ኩታይና ሌላ እያወሩ ነው። ኩታይና ሌላ እያወሩ ያለ
ኩታይ ምግብ ቤት ውስጥ ቁጭ ብሎ ሌላ ገባችና ውሃ እንደሚጠጣ ሰው ውሃውን ቀዳችና ሳትጠጣ ቀስ ብላ ወደ ኩታይ ሄደች። ከዛ ኩታይ ለምንድነው እንደዚህ አይነት ነገር ያደረከው? ይሄ አይገባም፣ ይሄ ያንተ ማንነት አይደለም። ለምን ይህንን ወንጀል እንደሰራህ አልገባኝም አለችው። ሌላ አጋጣሚ ነው የተፈጠረው፣ ሆን ብዬ አይደለም ያደረኩት አለ። በዚህ መሀል የሌላ እናት ገባች። ሌላ አንዴ እፈልግሻለሁ ነይ ወደዚህ ብላት ሌላን ይዛት ሄደችና ሌላ ምን እያደረግሽ ነው ያለሽው? እውነት አንቺ ለዛ ሌባ ልጅ እየተከላከልሽለት ነው? እማዬ ምንድነው የምትይው? እሱ ሌባ አይደለም፣ እሱ ምንም ሌባ አይደለም። አሁን ደግሞ ሆስፒታል ያለው ተወግቶ በቤተሰብ ስለዚህ ሌባ ነው እያልሽ አትከራከሪ ስትላት ወይዘሮ ሸምናም አሁንም ከልጇ ጋር ነግሬሻለሁ፣ አንቺ እሱ ሌባ ነው አልኩሽ፣ በቃ ሌባ ነው። ስለዚህ ምንም ለሱ የምትከራከሪለት ነገር አይኖርም። እንደዚህ ነው ምልሽ፣ ሰማሽ ሌላ ትሰሚኛለሽ? ይሄ የማይቀየር ማንነት ነው አለቻት። በሆስፒታል ውስጥ ደግሞ አራስ ልክ ሰዎቹ ሲሄዱለት ጓደኞቹም ሲሄዱ ልክ የሰራተኛ ልብስ የሰራተኛ ጋውን ለብሶ ወደ መዝገብ ክፍል ገባ። አንዲት ነርስ ቁጭ ብላ ስራ ትሰራለች። ከዛ ጋሪውን እየገፋ ስለመጣ ሰራተኛ መስሏት እባክህ ይህንን ፋይል ወደዛኛው ክፍል አዘዋውረው አለችው። እሺ ችግር የለም አለና እኔ ምልሽ እዚህ ውስጥ ነው እንዴ የወሊዶች ማለት የተወለዱት የወሊድ ክፍል መዝገብ ያለው አላት። አዎ ለምን ጠየከኝ አለችው። አይ እንዲሁ ዝም ብዬ ነው አለ። ከዛ እሱ እየገፋ ያለ ሌላኛዋ ነርስ ይችኛዋ ነርስ ሻይ ሰዓት ደርሷል፣ ሻይ አጠጠችም እንዴ እነቴ አለቻት። እሺ መጣው ብላ እቺ ነርሷ ስትወጣ ሮጦ አራስ ተመልሶ ኮምፒውተሩን ከፈተ። ኮምፒውተሩን ከፍቶ በዛን ዓመተ ምህረት የተወለዱትን ልጆች ማየት ጀመረ። የነ ሌላንም ቤተሰብ ሲመለከት ሌላ ሴት ልጅ እንደገናም ደግሞ ቲዮማንም ተመዝግቧል። ስለዚህ ሁለቱም ተመዝግቧል። ምን ማለት ነው ይሄ አለና እሱ ቅድም ያለው አባትየው ያው በስተት ሌላ የተወለደችበት ነው ያለው። ስለዚህ አሁን ደግሞ ያው ቲዮማን ተጨምሮ ሲያይ እንግዲህ እንደ መጋባት አለና አራስ በጥርጣሬ ራሱን እንትን አለ። አሁን እነ ቲዮማን ግቢ ውስጥ ደግሞ ወይዘሮ ኡማይ ወደ ውጭ እየወጣች ነው። ከመውጣቷ በፊት ከወይዘሮ ሸምናም ጋር ተገናኝታ ነበር እና ወይዘሮ ሸምናም ምን እየሰራሽ ነው እስካሁን አለሽም እንዴ ኡማይ አለቻት። አይ አንዳንድ ነገሮች ላስተካክል ብዬ ነው አለች። መጥባ ውስጥ ኪችን ውስጥ ማለት ነው። ኡማይ ይቅርታ በቀደም እንደዛ ስትኝ ዝም ነው ያልኩሽ፣ ዛሬ ግን ልነግርሽ እፈልጋለሁ። እኔ ብዙም ደስ አይለኝም፣ በእኔ ቤት ውስጥ ሌላ ሰው አዛዥ እንዲሆን አልፈልግም። አይ የኔ ወይዘሮ ሸምናም ሰራተኛዋ እኮ ስለሌለች ላስተካክል ብዬ ነው። አይ የምልሽ ገብቶሻል አይደለ? ናው ስለዚህ አሁን ሂጂ ወደዛ፣ ለማንኛውም ሹፌሩ ያደርስሻል ስትላት አይ አልፈልግም በእግሬ ሄዳለሁ ብላት ነበር። ወደ ውጭ ስትወጣ ከሀካን ጋር ተገናኘች። እስካሁን ምን ትሰሪያለሽ ኡማይ አላት። አንተን እየጠበቅኩ ነው፣ ስልክን ስለማታነሳ እንዳንተን እንዳዋራህ ግራ አጋብተኸኛል። ስለዚህ ደግሞ በሆዴ ያንተን ጽንስ ተሸክም ያለው ብላ እጁን አንስታ ሆዷ ላይ ስታረግ እጁን ነጠቀ። በዚህ መሀል ኩታይ ወደ እነሱ መጣ። ያው ኩታይ ያውቃል በነገራችን ላይ እዛ ሆቴሉ ድግስ ላይ ያያቸው ኩታይ ነበረ እና በበሩ ቀዳዳ ከዛ ቶሎ ብሎ እሱ ወደ ኩታይ ሄደና ኩታይ በጣም ነው ማመሰግንህ፣ አንዳንድ ነገር የሚያስፈልግህ ካለ ያለምንም ምክንያት ጠይቀኝ ሲል ወይዘሮ ኡማይ ደግሞ ደናደር አቶ ሀካን ብላ ያለማስነቃት ብላ ጥላው ወጣች። እና አሁን አራስ ደግሞ አልጋው ላይ ቁጭ ብሎ የሆስፒታል አልጋው ላይ ስልኩን ይነካካል። በዚህ መሀል አንድ ሜሴጅ መጣ። ሜሴጁ ላይ የአንገት ሀብል አለበት እና የራሱ አንገት ሀብል ነው። ደነገጠ፣ በጣም ጮኸና ምን አለና ሮጦ ወደ ሎከሩ ገብቶ ሎከር ውስጥ ሲያይ ምንም አልነበረም። ስለዚህ ሎከር ውስጥ ያለው የአንገት ሀብሉ ስለሌለ ማነህ ደወለ። ወዲያው ማነህ ሲል እኔ ነኝ፣ የሩቅ ሰው አይደለሁም፣ እኔ ቲዮማን ነኝ አለ። ከዛ ቲዮማን መሆኑን ሲያግዜ እንዴት እጅህ ገባ? የኔ የአንገት ሀብል እንዴት እጅ ገባ? እንዴት ወሰድከው ነው የምልህ፣ እንዴት ወሰድከው አለ። ከዛ በኋላ በዚህ መሀል አባትየው ወደ ሳሎኑ ሲገባ ወይዛቶ ደግሞ ማን ነው ይጠለዋል፣ በዚህ ላይ ደግሞ ይወደዋል ማለት ነው። ምን ማለት ነው? የአንገት ሀብሉን አርጎት ወደ ሳሎን ሄደ። ይሄ ቲዮማን የተባለው ማለት ነው።
እና አንገት ሐብሉን ወደ አርጎት ወደ ሳሎን ሲመጣ አባትየው መጣበት እና ልክ ሲያየው አባቱ አንገት ሐብል አርጓል። በቃ አቶ ሀካን አበደ። እና እኔ እንደሚመስለኝ እዚህ ጋር እንግዲህ አንድ መረዳት መጥቶልኛል። ማለት ምናልባት ይሄ ቴዎማን የተባለ ልጅ የነ አቶ ሀካን ትክክለኛ ልጅ ላይሆን ይችላል። ምናልባትም ደግሞ የአራስ ወንድም ሊሆን ይችላል ብዬ እንግዲህ ቀጣይ ላይ የምናየው ይሆናል። ሁላችንም አብረን እየተከታተልን ግን አሁን ላይ ለምን ቢባል ይሄ ሀካን የተባለው በጣም እየጮኸ ኬታ መጣኸው ብሎ ወደ ቴዎማን በኃይል ተጠጋና አንገቱን አንቆ ከአንገቱ ላይ አንገት ሐብሉን በጠሰው። አንተ የኔን ካዝና መክፈት ጀመርክ እንዴ? አንተ የኔን ካዝና ከፈትኩ እኮ ነው ምልህ፣ አንተ ማትረባ ብሎ ሊመታው ሲል አረ አባቴ ምን ሆነ ነው? ይሄ እኮ የአራስ አንገት ሐብል ነው አለው። ከዛ አቶ ሀካን በኃይል እየጮኸ አንተ የማትረባ ሁሉን ነገር ማድረግ የምትችል ይመስልሃል አይደለ? እኔን በቃ እስር ቤት ስላልገባህና አራስ ስላልከሰሰህ ሁሉ ነገር መልካም የሆነ ይመስልሃል አይደለ? አለና ይዞት ወደ ምድር ቤት እየወረወረው እየገፈተረው ሄደ። ቶሎ በል እያለ ከዛ እባክህ አባቴ አይሆንም፣ በፍጹም እንደዛ እንዳታረግ እያለ ነገር ግን አልቀረለትም። አባቱ ገፈታትሮ ወደ ታች ወደ ምድር ቤት ወሰደው እና አንዲት ትንሽ የቁም ሳጥን ውስጥ አባትየው ማነው ቴዎማን እየጮኸ አባትየው ደግሞ ቁም ሳጥን ውስጥ ወርውሮ ከውጭ ዘጋበት። የሚገርም ነው። አባትየው ራሱ ጤነኛ አይደለም። የሰው ልጅ ለዛውም 17 ዓመት አካባቢ የሆነ ልጅ እንዴት ቁም ሳጥን ውስጥ ይከተታል? ሰዎችዬ እኔ በጣም ገርሞኛል። እና አንዳንድ ጊዜ ወላጆች ልጆቻቸውን የሚቀጡበት አቀጣጥ ልክ አይደለም። ልጆቹ ላይ የአእምሮ ማለት የስነ አእምሮ ችግር ሊፈጥርባቸው ይችላል። አንድ ሰው በህይወት እያለ ቁም ሳጥን ውስጥ ተቆለፈበት ማለት በጣም ከባድ ነው። መተንፈስ አይችልም። ብዙ ነገር ሊሆን ይችላል። ሊሞትም ሁሉ ይችላል። እና በዚህ መሀል ደግሞ በዚህ አእምሯቸውን ሲያጨናንቁ ለሌላ ለተለየ በሽታ ሊጋለጡ ይችላሉ። አእምሯቸው ሊዛባ ይችላል። ብዙ ነገር ስላለ ወላጆች ልጆቻቸውን የሚቀጡበት መንገድ በጣም ጤናማ ቢሆን የተመረጠ ነው። እንግዲህ ከዚህ የምንመለከተው ይሄ ነው። አቶ ሀካን ቴዎማንን አይወደውም። ልጁ ቢሆንም አንዳንድ ነገሮች ቶሎ ብሎ ነው የሚያንቀው፣ ቶሎ ብሎ ነው የሚመታው። አሁንም ደግሞ እንግዲህ ሌላኛ ቅጣቱን ጀመረ። ቁም ሳጥን ውስጥ ወስዶ ቆለፈበት። በጣም በሚያሳዝን ሁኔታ ቴዎማንም ምንም ከጥፋቱ የሚማር ልጅ አይደለም። የሰው አንገት ሐብል ሄዶ ሆስፒታል ወስዶ አንገቱ ላይ አርጓል። አራስ ደግሞ የአንገት ሐብል የሞት የሽረት ጉዳይ ነው። ደሚር የሚባል ጽሑፍ ተጽፎበታል። 2 አንገት ሐብል ነው ያለው። አንዱ ደሚር ላይ ነው ያለው አራስ የሚለው፣ ይሄ ደግሞ ደሚር የሚለው አራስ አንገት ላይ ነው ያለው። ስለዚህ ይሄንን አጣ ማለት አራስ ህይወቱ ተዛባ ማለት ነው። ምክንያቱም የወንድሙ ስም ነው እዛ ላይ ያለውና እንግዲህ ደግሞ እዚህ ጋር ሌላ ፍንጭ መጥቷል። ቁም ሳጥኔን ማለት ካዝናዬን ከፈትክ ወይ ብሎ ጮኸዋል። ካዝና ውስጥ ይሄ ደሚር የሚባለው አለ ማለት ከሆነ አራስ የሚለው አለ ማለት ከሆነ እንግዲህ ቴዎማን የአራስ ወንድም ሊሆን ነው ማለት ነው። የወጋውም ቴዎማን ወንድሙ ነው ሊሆን ነው። እንግዲህ በሚቀጥለው ነው የምናየው ይሆን ሁሉ። በሚገርም ሁኔታ የዛሬው ትረካ በዚህ ይጠናቀቃል። እንግዲህ ቁም ሳጥን ውስጥ ቆልፎበታል። በጣም ምን ይከሰታል? በጣም አስቸጋሪ ነው። ቴዎማን ምን ይሆናል? እዛ ውስጥ ብዙ ነገር ሊደርስበት ይችላል። ማን ነው እስከ ቁም ሳጥኑ ሊያወጣው የሚችለው? እናቱ ወይ ተኝታለች ወይ ሰምታለች። እና አባትየው አሁን ቆልፎበት ወደ ላይ በፍጥነት እየሮጠ እየወጣ ነው። አራስ ደግሞ እዛ ሆስፒታል ውስጥ ሆኖ በጣም በመናደድ ስሜት ቁጭ ብሎ እንትን እያለ ነው። ምክንያቱም የቴዎማን ስራ አናዶታል። እንግዲህ አራስ ወንድሙን የሚፈልግበት ጉዞ ቀጥሏል። ሚስጥረኛውም ስልክ በድንገት ይደወላል። ሳያስበው ምን እንደሚሆን አይታወቅም። አሁን ደግሞ ሌላ ጠላት ይሄ ቴዎማን በጣም ተጠግቶት በጣም ችግር እየፈጠረበት ነው። የግል ንብረቱንም አሁን ወስዷል። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቀጥሉ። የድራማውን ቀጣይ ክፍል በትረካ መልክ ይዘንላችሁ እንመጣለን። እስከዛው ደግሞ የደወል ምልክቷን በመጫን ቀጣዩ ክፍል እንዲደርሳችሁ እያደረጋችሁ ለምታደርጉት ማንኛውም ሰፖርት ሁሉ እናመሰግናችኋለን። ሁልጊዜም ከእናንተ ጋር ነን። እናንተም ደግሞ ከኛ ጋር ስለሆናችሁ እናመሰግናለን።